ላሉት ደግሞ ጨረስ ማለት ነው። በጣም ጥሩ። አሁን ስለዚህ በፖፖ ማርኬቲንግ ላይ የሚገኘው ገንዘብ ከሆነ ጊዜ በኋላ ፊክስድ ነው ማለት የኮይኖቹ እንትን ነው። አሁን ለምሳሌ አንተ አሁን በአንድ ሰው የምታገኘው ነገር አለ፣ በሁለት ሰው የምታገኘው ነገር አለ፣ በሶስት ሰው የምታገኘው ነገር አለ። ልክ እነዛ ሰዎቹ 10 ሲደርሱ 10ሩም ከአንተ የሚወጡ ከሆኑ ሌሎች ቀጣዮቹን 10ዎቹን ትይዝና እነዛ ሰዎች የራሳቸውን ኔትወርኮች ይገነባሉ፣ ወደታች ይገነባሉ። ከነሱ አገኛለሁ አንተ ኔጋስ ካደረስ ድረስ አንተ ታገኛለሁ። አንተ እሱን ታመጣለህ፣ መሐመድ አህመድ ያመጣል፣ መሐመድ እንታን ያመጣል እያለ 20ኛውም ልጅ ሊሄድ ይችላል። ዋናው የበይና ባንተ በኩል ያለውን እኔ ከ20ኛውም ልጅ ይጠቀማለሁ። እስከ መቼ ድረስ? አንተ ኔጋ እስከምትደርስ ድረስ። ልክ አንተ ኔጋ ስደርስ ግን ይቋረጣል። ሰው ደግሞ ሌላ ኔትወርክ ደግሞ ገነባል፣ ሌላ ሰው አስተምራለሁ። ያን ሰው አመጣለሁኝ። አርት ካለው አርት እንዲያሳይ፣ ጊፍተር ከሆነ ጊፍት እንዲሰጥ በራሱ በመክሊቱ እኔ ሰፖርት አደርገዋለሁ። ስለዚህ አንድ ጊዜ ፒራሚድ ሰርቻለሁ ብሎ መጨረስ የለም። ሁሌ ስትደግም ስትለፋ ትኖራለህ። ሁሌ ተኝታ አበላም። በቃ ሁል ጊዜም እየሰራ ነው እንሰራለን። የሆነ እስከሆነ ጊዜ ድረስ ያገለግልሃል። እየሰፋ ይሄዳል። ኔትወርክን ወደ ጎን ባሰፋው ቁጥር፣ አንተ በታገልክ ቁጥር፣ ኔትወርክ ወደ ጎን በሰፋ ቁጥር ያንተ የመጠቀም ፕሮባቢሊቲ ሰፊ ይሆናል። ከተኛ ደግሞ እያየናቸው እኮ ነው። ለምሳሌ አሁን ከአፍሪካ አንደኛ ከመሆኔ በፊት ከአፍሪካ አንደኛ የነበሩ ልጆች አሁን 4ኛ፣ 3ኛ፣ 2ኛ ነው የሚወጡ። ለምንድን የደረሱባቸው ልጆቻቸው እነሱ ሲደርሱባቸው በዝቅ አደረጓቸው። እኛ ደግሞ ያው በአዲስ ኤነርጂም ስለመጣን በደንብ ኔትወርኩን እያሰፋ ነው ስል ከፍ አደረገን። ስለዚህ ተኝታ አበላ የምበላበት ቦታ አይደለም። ልክ እንደ ሌላ ኔትወርክ ማርኬቲንጎች ጋር በጭራሽ አይገናኝ። አንደኛ ኢንቨስት የለውም፣ ሁለተኛ ኔትወርክ ተቋራጭ። እርግጠኛ ነኝ ኔትወርክ ማርኬቲንግ የሚለውን ስም ይዞ ኢንቨስት የማታደርግበት ኔትወርክ ተቋራጭ የሆነ ስራ አጠራልኝ። ኔትወርክ ማርኬቲንግ የሚለውን ስም እንያዘው እንጂ ፒራሚድነቱ ፒራሚድ ስኪል ብለን እንያዘው። ኔትወርክ ማርኬቲንግ በጣም ይለያል። አብሮ ኔትወርክ ማርኬቲንግ ስሙ ሲነሳ አብሮ የሚነሳ ያህል ኢነርጂ የለውም። ፖፖ የት ሀገር ፕላትፎርም ነው? ፖፖ ሲንጋፖር ላይ ነው የተመሰረተው። ሲንጋፖር ላይ ነው የተመሰረተው። ያው እንደነገርኩህ 2008 ላይ አካባቢ ነበር የተነሳው። በአንዳንድ ሲስተሞች ችግር እየሰራ ነበረው። 2022 ራሱን አቤት አድርጎ ወደ ስራ የገባበት ወደ ስራ ሰዓት። ከቲያንስ ጋር ልዩነቱ ምንድን ነው? አሁን ለምሳሌ በፊት ቲያንስ የሚባል ብዙዎችን ያከሰረ፣ ብዙዎችን ያናደደ፣ ብዙዎችን ከሲስተም ያስወጣ አንድ ፕላትፎርም ነበር የምናውቀው። ፕላትፎርም አይደለም አክቹዋሊ። እኔም እስከማውቀው ድረስ ምንድነው መሰለህ የሆነ ሌቭል እያደረገ ይሰጣል። ከዛ በኋላ ፕሮዳክቶችን ነው ሽጥን የሚል ለምሳሌ አሁን መድኃኒቶችን እንትን ያደርግሃል። እንዲሁም ሳትታመም መድኃኒት ዋጥ ነው ዛሬ የሚያስወጣል፣ ነገም ትውጣለህ ምናምን። ከዛ ከስር ላለ ሰው ደግሞ ታስወጣለህ፣ እሱ ይወጣል፣ እንደገና ያውጣል። መዋዋጥ ነው፣ ትዋዋጣለህ እስከ መጨረሻ ድረስ። እንዲሁም ያልፈለገውን በሽታው ላይ ልትገዛ የምትችልበት አይነት ነገር አለ እና ከዛ ጋር የሚገናኝ ነገር አለው። ምክንያቱም ያም እንደዚህ በስር አንድ ሰው ስትመዘግብ የራስን ፒራሚድ እያሰፋ ከላይ ያለው ሰው ኮሚሽን እየወሰደ አይነት አወራረድ አለው እና ከቲያንስ ጋር ያለውን እስኪ አንድነትና ልዩነቱ ንገረኝ። አንድነቱ ከቲያንስ ጋር ኔትወርክ መሆኑ፣ ፒራሚድነቱ ምስሉ አንድ አይነት ነው። ልክ አንተ ግራፉ ማለት አንተን ባስገባ ከአንተ እጠቀማለሁ፣ ከአንተም በቀኝም ከግራም ካለው ሰው እጠቀማለሁ እያለ ይሄዳል። ኔትወርክነቱ ያገናኘዋል። በጣም የሚለይበት ነገር ግን ምንድነው? አንደኛ ኢንቨስት የምታገኙ ቲያንስ ላይ የከበሩ ሰዎች ከየት ከበሩ ብትል ከድርጅቱ አይደለም ከሰዎች ላይ ነው የከበሩ። የሰው ብር በልተው ነው የከበሩ። ዱባይ ላይ መጀመሪያ ቲያንስ የጀመሩ ሰዎች አሁን የሉም። ዱባይ ናቸው። በጣም ባለሀብት ነው ማለት ነው። ያ ብር ከየት መጣ ብትል ከሰው ላይ ነው። አንተ ስትገባ ይህን መድኃኒት ግዛ ትባላለህ። ፕሮዳክቱን ገዝተህ ትገባለህ። ያንን አሁንም ኮይን ልትገዛ አይደለ እንደ በፍላጎት ነው። ጊፍተር ከሆንክ ነው የምትገዛው። አሁን ምሳሌ አንተ አለ አርት አለ፣ ያንን አርት ገብተህ ታሳያለህ።